አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በያላችሁ በሰላማችሁ ብዝት ይበልልኝ እኔ ውዶችዬ እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ በያላችሁ በሰላማችሁ ብዛልኝ እንግዲህ ዛሬ አቶ ሰይድ ባህሩ ዳር በጣም እኛን ለመፈለግ ሲንከራተት አይቻለሁ ማለት ነው እና ለማንኛውም ማለት ነው እስኪ ቪዲዮውን እኛን የፈለገበትን ፓርት ትንሽ ላሳያችሁና አብረን ነውና በዛው ምን የምለው ነገር አለ ትሰሙኛላችሁ መጥቼ ነበር ቤትሽ አለሁን ብለሽለሽ ሳቃሻጣሁት ምኔን ነው አንቺን አይደለም ምኔን ነው ጉንጫ ያወጣም ሰንበር አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ካካል ምልክት አይተው ሄደሽስ ያረግሽውን ምን ያስታውቃል ሰው ያለበት እንደምታዩት ከሰንዓ አደን መጥቻለሁ ማለት ነው ከየመን ሰንዓ ወደ አደን ከተማ መጥቻለሁ በጣም ረጅም መንገድ ነው ረጅም ጉዞ ነው ይሄ በጣም ሞቃታማ ሀገር ነው ሰንዓ ደግሞ በጣም ቀዝቃዛ ነች ማለት ነው ምናልባት ወደ ባህሩ አካባቢ ቆንጆ ሆቴሎች አሉ ለባህሩ ለመቅረብ ምናምን ፍላጎት ካላት እዛ ሆቴል ከያዘች ብዬ ነው ቪዲዮ ላይም ደግሞ ያው ከዚህ በፊት በሃሮ ላይ ስትሄድ ከሰው ጋር ነበረች ብቻዋን አይደለችም ምናልባት ሰው ቤት ማርፋ ከሆነ አይታወቅም ያቺ ያዩዋትም ልጅ በደንብ ቪዲዮን ማቆም ለማየት ሞክሬያለሁ ላቃተም አልቻልኩም ያቃተም ሰው አላገኘሁም እዚህ ያሉኝ ጓደኞቼንም በስልክ ጠያይቄያቸዋለሁ በተረፈው በአካል ደግሞ ገና ተገናኝተን አብረን የሚያውቁት ቤት ውስጥ እንፈልጋለን ብዬ አስባለሁ እና ሱመያ አንተ ስቲ ይሄ ቪዲዮ ስታይ እያሳደደኝ ነው እየፈለገኝ ነው ናም ብለሽ ወደ ሌላ ቦታ መሸሹ ምናምን አቁሚና እኔ ወይ በጉልበት ይዤሽ የሆነ ነገር ለማድረግ ሳይሆን ያው አደን መጥቻለሁ ከዚህ በፊት እንደተናገርኩት አንቺ ከኔ ጋር መገናኘትም አብረሽ መኖር ማስፈልጊ ከሆነ እንገናኝና ቁጭ ብለን እናውራ